ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ የ12 ዓመት ልጅ መንኩሳለች። እናቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። ዛሬ ደግሞ እኛ ለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። አሞይ ሰላሙን በቃ ልግባ እንግዲህ ከዚህ ወንዝ በኋላ ምግብም ኃጢያትም አይሻገርም። ልቅመሰው ቅመሰው አሞትና አይቀርብም እንደማ ቅመሰው ይቅርብኝ አባቴ። በዚህ 3 ቀን ውስጥ ካላገኘናት ቀጣዩ ጾም ይጀምራል። ያኔ ለሱባኤ የትኛው ዋሻ ውስጥ እንደምትገባ ማንንም አያውቅም። እናቷ ደግሞ ካላገኘናት ሐዘኑን መቋቋም አይችሉም። መነኮሳቱ ገዳሙን በእሳት ያነደዱበት ምክንያትስ ምንድነው? በዚህ ቪዲዮ መጨረሻ ግን በታዳጊዋ ምክንያት ገዳሙ ላይ የነበረውን የሞት ታሪክ የሚያስቀር ተአምር ይከሰታል። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ማይ? እዚሁ ቁጭ አድርገው። ግን ኃጢያትም አይሻገርም ነው ያለው? አዎ ኃጢያት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረጽ። በሽ እህልም ኃጢያት ጌታችን ብሏታል። እሺ ወይ በልቼው ልሂድ እንዴ? አይ እና ከዚህ ብሻገር እኔ ኃጢያቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚቀረጽ። ከፍ አድርገህ በእጅህ ታምር ነው ገዳም ላይ ረድኤት በረከት ገበየ ልጆችህ በገዳም ውስጥ ያሉ የሥጋ ፈውስ አገኛለሁ ብሎ የሚመጣበት አይደለም። ዋልድባ ደዌ ተቀብዬ መከራ ተቀብዬ ክብር አገኛለሁ ተብሎ የሚመጣበት እንደ ካባ ወልቆ ነው እዚሁ ላይ የሚቀረው። ይሄን አስደናቂ በረከት ለማግኘት ግን 3 ሰዓት ተኩል ሙሉ በእግራችን መጓዝ ነበረብን። ያው ዋልድባ ገዳም ሲባል ብዙዎቻችን ከልጅነታችን ጀምሮ እየሰማን እየጓጓን እየተመኘን ያደግንበት ገዳም ነው። በጣም ሩቅ እንደሆነ ይነገራል። ከአዲስ አበባ 895 አካባቢ ኪሎ ሜትር ነው። በረሃ እንደሆነ ይነገራል። የእግር መንገዱ አሁን ከ1 ሰዓት ተኩል እስከ 2 ሰዓት ይፈጃል። በጣም ሩቅ ነው። ወለተ ማርያም መጀመሪያ እዚህ ሳትሆን ሶቃር ነበር እናቷ ይዛ የመጣች። እሺ አቀውና እናቷ ገላ ቱል ስትል አይቻታለሁ። እሺ እናቷም ያው ብዙ ጊዜ መጣ ልውሰድሽ ትላታለች። እኔ አልሄድም ነው የምትለው፣ ሸሽጉኝ ነው የምትለው። እርግጥ እማሆይ ወለተ ማርያምን አሳምኖ ከዚህ ገዳም እንዲወጡ ለማድረግ ቀላል እንዳልሆነ እናታቸው ነግረውኛል። ምክንያቱም ካንዴም 3 ሞክረውት ነበር። ይችት የታለች? ወልደ ገብርኤል ቻት የታለች? ትልልቅ ሰው ነው የሚታየው። በነገራችን ላይ ዛሬ ተአምር ነው ማለት ከቀኑ 7 ሰዓት ይሄ በራ በጣም የሚያቃጥል ፀሐይ ነበር። እግዚአብሔር ይመስገን ዛሬ ለኛ ደመና ነው። ሳንቃጠል እንገባ እግዚአብሔር ፈቅዶልናል። በእውነት ክብር ምስጋና ይድረሰው። ብዙ እናቶች ሰሌን ይዘው የሚመጡ አሉ። ለምን? ዳልሻ በተለይ ዋልድባ ዳልሻ በሽታዋ ብዙ ስለሆነ ለብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ይሄ በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቶታን ቦታው እና የሚመጡ እናቶች የሞት ቦታ ነው ብለው ሰሌን ይዘው ይመጣሉ። በፊት በክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሚሞተው ሰው ሲሞት ሲያዩ እርሶ አይፈሩ? የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች። የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ ነው እንጂ የሚያለቅሱት የሱ ሞት አስለቅሰንም። እድለኛ ነው የሚባለው። እድለኛ ነው ታድሉ እኔንም ውሰደኝ እኮ ነው የሚሉ ጥላኛ አትላስከትለኝ ነው የሚሉ እንጂ ለምን ሞተክብኝ ለምን ፈረጥክብኝ እዚህ ቦታ ይሉ እናቶችና አባቶች ያው በተለያየ ገዳም ሆነው በቀን አንድ ጊዜ መራራ ቋርፍ የሚባል ነገር እየበሉ እግዚአብሔርን የሚለምኑበት በጣም ትልቅ ገዳም ነው። ጸጥ ያለ ጫካ ነው። ጸጥ ያለ እዚህ ነው ቋርፍ መንቀምሰው። ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። ትልልቅ አጸዶች ነው ያሉት። በጣም ትልልቅ ዛፎች በዚህ በኩል ትልልቅ ዛፎች አሉ። እንደ በረሃነቱ አይደለም፣
ጥቅስቅስ ያለ ጫካ ነው እዚህ ጋር። ከዚህ ወጣ ሲባል በጣም እሳት ነው። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልቅመሰው እስቲ እኛ ከተማ ላይ ስማችን እንዲታወቅ በጣም እንፈልጋለን። እናንተ ደግሞ ገዳም ስትመጡ ስማችሁን ቀይራችሁ ሰው እንዳያውቃችሁ ተሸፋፍናችሁ አጎንብሳችሁ ነው መታወቅ አትፈልጉም? እግዚአብሔር ይወቅ እንጂ ከሰው መታወቅ ምንም ዋጋ የለውም። እግዚአብሔር ብቻ ነው። ሰው ቢያውቀኝ ምንም ማገኘው ነገር የለኝም። አትንገሩት ያውቀኛል፣ አትንገሩት ያውቀኛል። ትንሽ ቆይታ ወደዚህ መጣች። አራው በስማ አሁን እቺ ገዳም ትገባለች ግርም ብሎን ተወኩት አዛዝም በደቂቃ ፍተላክ ብላ አደገች። ህፃን ወለተ ማርያም ለሁላችንም ታሪክ ናት። ከምን ጠብቆ በላይ ነው ሆነ ያገኘናት። ለምን ልጅቱ የህፃን አዋቂ ናት። እንደሚችል ሰው ላግዛችሁ ብዬ ተቀብዬ እኮ ነው ይንሳኔል መልሼ ደግሞ እንኩ ለማለት አፈርኩኝ። ልጅ እንደመሆኔ ማገዝ ግዴታዬ ነው፣ ግን አልቻልኩም። ልቅመሰው ልቅመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን ደስኳ እንደማረም ይጣፍጣቸው። ጌታ ይባረክላቸው። ሐሞትና ቅርቤም ቁምጣጤ ደባልቀ መራራስ ጎነቹ ይሄ መልሰር አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። እንደማ ቀመሰ ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይሄ ይወሳል። ይሄኛው አልቻልኩኝም አባ። ሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጥ የለም። መድኃኒት ወሮም ካየ የነፍስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። ገዳም ማለት እንጨት ለቀማ አለ፣ ቁፋሮ አለ፣ ውሃ ቅጂ አለ። በጣም ብዙ ስራ ነው ያለ። እናቶች ያዛሉ። በዚህ ውጣ ወታደር ማለት ይቻላል። በቃ ምን ነው ማለት አንደኛ እንደውም ወታደር ነው። በቃ በዚህ ዳ በዚህ ውጡ በዚህ ውጡ። እሺ መከራ ያስተምራል፣ ብዙ ትዕግስት ያስተምራል፣ ትትና ያስተምራል። አረ ብዙ ነገር ነው ያስተምር ገዳም። ጸሎት ሰዓት አለው፣ የስራም ሰዓት አለ። እንጨት ለቅመን ከሆነ 3 ሰዓት ከሆነ 12 አቡነ 9 ጸሎተ ማርያም ደግመን ያን እንጨት ተሸክመን ወደ ቤታችን እንዳለን በየገዳማቱ በየበረሃው ውስጥ ስለተ ፀሐዩ በረሃው መከራው ሲያዩት አይ እኔ ቀለል ያለ ገዳም ልሂድ የሚል ስሜት አይመጣቦትም? እናቶች ጋራ ስኖር እናቶች ፍቅር ያሳደሩብኝ እንጂ ፀሐዩም አለ ወባ አለ ያንቀጠቅጠናል ያመናል። እናቶች አይዟችሁ ልጆቼ በቃ ሁሌ ስንታመም ሆነ የሆነ ነገር ድንቅፍ ሲለንም ይንከባከቡናል፣ ይመክሩናል። የነሱ ምክር ከእናትነት በላይ ነው። ውበታችንና ጉልበታችን ሲረግፍ ማየት በጣም ያሳስበናል። የእርሱ አሁን ጉልበቱ እየደከመ መሄዱ አያሳስቦትም? የክርስቶስን መከራ ነው የሚያሳስበኛል። መከራው ነው እንጂ የኔ ጉልበት ምንም አይደል። ጭቃ ነው፣ ከጭቃ የተሰራ አፈር ነው።
ሱባኤ ቤት ተከፍቶ ልንማር እኛ ከላይ ለመድረስ ስንስገበገብ እሷ ግን አጥርታ በቃ እንደ ብልጥ ልጅ በቃ አጥርታ መሄር ነው የምትፈልገው እና መምህሯ እስከሚያደንቋት ድረስ አሁን መልካ ማርያም ውዳሴ ማርያም ዳዊትን እስከ ግማሽ የተማረች ልጅ ናት። እኛ ምንድነው ማይ ባንክ ላይ የሆነ ብር ካለን ወይ ደግሞ ጥሩ ስራ ከተቀጠርን ነው ደህንነት የሚሰማን። እርሶ ደህንነት የሚሰማውት በምንድነው? በዚች ቦታ ሆኜ መቀበላት መከራት እያንዳንዷ ፀሐዩ በሽታ ሁሉ ለኔ ወስተናዬን ሀብቴም ነው። ሀብቴም የሰጠኝ እግዚአብሔር የሰጠኝ ይችላል። ነገ ምን እበላለሁ ብሎ አይጨነቅም። እግዚአብሔር የሰጠኝ ነው እበላለሁ እንጂ ሰው ባሰበው አይሆንም። የሚመገበን እግዚአብሔር ነው። በገንዘብ የማይገዛ ያገኙት ነገር ምንድነው? ትትና ትዕግስት። ወጣቶች ተስፋ ወደ መቁረጥ ራስን እስከ መጉዳት ድረስ ያስባሉ። ለሰው ልጅ ዋናው ጊዜ ነው። በትምህርት ብቻ አይደለም እንጀራ የሚገኝ ጫማ እየጠረገ አይደለ ሰው ልጅ ዛሬ ስንት ደረጃ ደርሰዋል። ዛሬ ባይደረግልን በእግዚአብሔር አጋዥነት ነገር ሊደረግ ይችላል። ነገም ላይደረግ ይችላል እኮ ጊዜው ጠብቁ። በቃ ጊዜ ያለው ለሁሉ ነገር ጊዜ። ዛሬ ባይሆን እኔ ማስበው ለኔ ያለው ተስፋ በፍጹም መቁረጥ የለባቸው። ይሄ ነው መልእክቴ። ዋልድባ ሲባል ዋሊ ከገነት የመጣች እንጨት ናት። ፍሬዋም ዱባ ዱባ የሚያህል ለቅዱሳን አባቶቻችን የታየችን ኢየሱስ ክርስቶስ ዋልድባን ሲመሰርት ምግብ ልትሆናቸው ከገነት አምጥቶ ያስቀመጣት ዛፍ ናት። ዋልድባ ሲባል 3 ገዳማት ነው ያሉ። ዋልድባ ብረንታን፣ ዋልድባ ዳልሻ፣ ዋልድባ ሰቋር ይባላሉ። በእነዚህ ገዳምም ያሉ መነኮሳት አለባበሳቸውም አመጋገባቸውም ስርዓታቸውም ዘንባቸውም ሁሉም አንድ አይነት ነው። አንድ ማህበር ተብለው ነው የሚያዙት። ገዳሙም አንድ ገዳም ነው የሚባል። በአስተዳደር በ3 ላይ ተከፍለው ይኖራሉ። ሶስት ሰዓት ተኩል በእግር ተጉዘን ደርሰናል። እግዚአብሔር ይመስገን። በመሃል ያው ለቀረጻ እየቆምን ማለት ነው። ህፃን መነኩሴ በበታም ይግደም በበታም ደህና ነው። ግዴል ትንሽ እኔና እሳቸውን ሳ አልገዘገዘን ያጣይ አራቀስኩዛን ይህች ህፃን ወለተ ሐዋርያት ትባላለች። ቀስላ ነው ማሽ እንደወርቁ ወረጃ አባቷ 3 ዓመት ሲሞላት የስለት ልጄ ነች ብሎ ለገዳሙ በብጻት ሰጣት። እናቶችም ተንከባክበው ቃል እግዚአብሔር እያስተማሩ የምንኩስናን ህይወት በልቧ እየዘሩ በፍቅር እያሳደጓት ነው። እንግዲህ በዚህ አጭር ጊዜ እማሆይ ወለተ ማርያምን ፈልጎ ማግኘት ከባድ ሊሆን ይችላል። ነገር ግን ከ3 ቀናት በላይ እዚህ ገዳም ላይ መቆየት አልችልም። ምክንያቱም አዲስ አበባ ደግሞ ለቪዲዮ ኤዲቲንግ ስልጠና ተመዝግበው የሚጠባበቁ ወጣቶች ስላሉ ግንቦት 18 ለሚጀምረው የኤዲቲንግ ክላስ የግድ ተመልሼ መድረስ አለብኝ። እንግዲህ በሰላም ያሳድረንና ጧት ደግሞ ፈልጋታለሁ። እግዚአብሔር ይመስገን። እንግዲህ የመጀመሪያ ቀን አዳር በሰላም አድረናል። በጧት ማለት ነው ገና እንደተነሳን እማሆይ ወለተ ማርያምን የት እንዳሉ ስናጠያይቅ ቁፋሮ ሳይሄዱ አይቀሩም ተብሏል። ስለዚህ ቀጥታ ቁፋሮ ወደሚቀፈርበት ቦታ ነው የምንሄደው። እንግዲህ ስራ ላይ ቢሆኑም ወደ ዳር ወስደን ጥላ ላይ በደንብ አውርተን ለማሳመን የተቻለንን ሁሉ እናደርጋለን። እንደምን አደሩ እማሆይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ይሄ ዛሪማ ወንዝ ነው። ጠረኳ ክረምት ታዲያ እንዴት ነው የምታልፉት? በዚህ ጋር ክረምት እንሻገራለን። በጣም ወደም አለ መዞሪያ የተሰወሩ ቅዱሳን እዚህ ቦታ ላይ አሉ ይባላል። አርማደጋ እኮ እንዳለ ወልደ ገብርኤል እንዳለ ቅዱሳን ነው።
እኛ ብዙ ስለማያናቸው ነው እንጂ ለሚያያቸው እኮ ያቸው ብዙ አሉበት አይደል? ስውራን አባቶች ሞልተዋል። አርማደጋ ውስጥ አርማደጋ የት ነው? እህል ከማይበቅልበት ቦታ ደረስን መሰል። እንዴ ኧረ በመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አይወድቁም እንዴ? እንደዚህ ሊሆን ነው። በሬ አይገባም። መሬት ተራራ ገደል ነው ቦታው እንዳለ ያንን ቆፍረን እንግዲህ እህልም የሚበቅል ዛሬ መውጣት እችላለሁ ብላችሁ አይሆንልም ፈርቃል። ግን እስቲ ሞክር እንደና ይሄንን መቼም ሰው ያወጣው በየት ነው የወጡት እነሱማ ችግር የለባቸው ቀጥታ ገደል ነው የሚወጡት። እኛ ግን ዳር ለዳር ነች። ይሄ ላይ ሰው ይወጣል አይወድቅም ወደታች። እህሉ ራሱ እንደሰር የምናጭደው ምን ሰበስብን በዚህ ተራራ ነው የምትዘሩት። እዚህ ተራራ ላይ ነው ለመውጫ ነው። ለመውጫ እንኳን ያስፈልገኛል ግን ይለማላችሁ። አማራጭ የለም። ጎርፍ ሲኖር ይወስደዋል። ወድቆ የሚያቅሰው አለ ከዚህ ላይ በጣም አንድ ታሽ ራሱ እንደዚህ እየተሽከረከረሽ መታል እስከዚህ ድረስ ተላይ ገዳን እስከዚህ ያው ራሷን ብቻ ተመታለች። ገረው ደህና ዋለች። ምንም የሞተ የለም። አካል ጉዳተኛ ሆነስ እንደዛ ነው ይኖራል። እስከ 7 ቀን የመጾም አቅም ያላቸው ሰዎች አሉ እዚህ ቦታ ላይ። ታዲያ ደግሞ እዚህ ጋር እንደዚህ አደገኛ ከሆነ ለምን ታርሳላችሁ? ደካማው ይበዛል። አሁን እንደምታየው የዋልባ ፀሐዩን በረም ስለሆነ በወባ ይጠቃሉ እናቶች። ደካማነቶች ስላሉ እነሱን ሰርተን ምናበላ እርድቶች ነው። ይሄ ይለያል። ለኛ ግን አይከብደንም። ያቁማችን ያው እንሞክራለን። ከዚህ የሚከብድ ምን አለ ማለት ይሄ በጣም በአይን ራሱ እኮ ቢዘገን ብዙ ይከብዳል። ከዚህ በላይ ምን አለ? በጣም ችግር አለብን። አሁን በዋናነት ሆኖ መስግ ከዚህ ውሃ መቅዳት ይከብዳል። ምኑ ይከብዳል? በተለይ የታመሙትን ልናጥባቸው ውሃ እናገኝም። በቀን አሁን አንድ እርሶ ስንት ጊዜ ይመላለሳሉ ወንዙ ድረስ? 15 ጊዜ የሚመላለስ አለ። ግማሹ ጸበል ነው ያለ። ለምን? እየታመሙ ወገባቸውንም ያማል፣ ኩላሊታቸውንም ያማቸዋል። ውሃው እንደዚህ ዳገታማ ቦታ ነው የምትቀዱት? ዳገት አለው፣ የተወሰነ ዳገት አለው። አይን የሌላቸው አሉ፣ ጉልበታቸው ይሄ እግራቸው የተቆረጠ ያሉ። ያንን ሁሉ አርድቶች ናቸው። ውሃ ቀርቶ ወጮ አስፈጭቶ ጭኖ አምጥቶ አውክቶ ገሮ የሚያቀርቡላቸው ማለት ነው። ውሃው የሚመጣ ከዘሪማ አስተና አይታችሁታል። ዘሪማ ከተማ ከዛ ላይ የማይታጠበት ነገር የለም። ግን ያንንም ይሁን ብለን ምሽ ማምነንበት ያው ለመከራ ስለሆነ የመጣንበት እያለ ግን አቅማችን በላይ ሆኗል። አሁን እየደከመን እያቃተን የመጣ ከገዳሙ ትልቁ የከበደን ውሃ ነው። በቃ ውሃ ምክንያት ነው። አሁን እኛ ትንሽ ለገዳማት ለመነኮሳት ትንሽ ፈተና የመጣብን። እንደዛም ሆኖ ግን ንጹህ አይደለም አይደል የሚቀዳው ውሃማ። ይሄ አሁን ከላይ ብዙ ምናምን በቃ የሞተው ነገር ሁሉ ይጥሉበታል። ያንን ጥርግ ወደኛ ያመጣዋል። ዙሮ እኛ እግዚአብሔር ይናምነን ያው እንጠጣለን፣ ይጥመናል ብቻ ግንስ እንጂ እንደዛም ሆኖ በገባልን ኢየሱስ ችግር የለም። እግዚአብሔር ያውቃል። ለምን እናንተ በማጣሪያ ያጣራችሁ አጠጡ? አቅማችን ምንም አልቻለም። እንዴት ርካሽ ኮሮ ማጣሪያ እንደ ዱቄት ብንምትደረግ እንደዛም ቢሆን ያመጣንበት በወገባች ተሸክመን ነው የሚደረግ እንጂ እዛ ማምጣት እዛ ማወሰድ አንችልም። እንደዚህ ያመላለስ ወንዙን አታጣሩት። አንጣራማ ተቀርቶ መጥቶ ነው የሚጣረው። አምንጭ ከሆድ ይፈልቃል፣ ሰማርያ ወርዶ አማን ይቀዳል። በልብ የፈሰስ ነፍስ የምታረካ ቅዳልን ኢየሱስ ጓዳችንን እንካ ለስንቱ እንጀራ። ታዲያ ጤና እንዴት ይሆናል? ይሁን መጣላ በመጣላል ወንፊት አይደረግለት ወንፊት ማጣሪያ ወለተ ማርያም አሁን እዛ አገኛታል? አለች እያለች። እሺ ንስቲ እንደው እኔ ስለማላቃት እንዲያሳዩ ይችላሉ። እርሶ መውጣት ይሄን ምንም ችግር የለም። ታይፎይድ፣ አሜባ፣ ነቀርሳ አለ፣ በተለይ ክንታሮት አለ፣ የሆለድ በሽታዎች አሉ። ያው መግለጽ የሚከብድም የሚያሳቅቅም በሽታ አለ። እንሙት አንታከም የሚሉ እህቶችም እናቶችም አሉ። በተለይ ግን አዲስ መናንያን ሳያገለግሉ ተኝተው ሲቀሩ ይሳቀቃሉ። እቺ ግን ወለተ ማርያም የምትባለው ልጅ በስንት አመቷ ነው እዚህ የመጣችው? ህፃን እያለች ከ12 በታች ትንሽ እያለች የመጣች። ህፃን ለማለት ስለሚከብድ እድሜ ጨምሮ ይናገራሉ። ስትመጣ ሲከብደው ምን ያክል ፐርሰንቱ ጥሎ ይሄዳል? በበሽታ ተሳቆ ብዙ አይሄድም፣ ግን መቻል ግን ያቅተዋል። በቃ ምክር ይፈልጋል፣ መጽናናት ይፈልጋል። በተለይ እዚህ ቦታ 44 በሽታ አለ፣ ጽኑ
ወደ እንደመጣችሁ እንጋደላለን ሞታለን አትበሉ ታከሙ ዳኑ አይነ ስውሩን አረጋውያን እናቶችን እርዱ ይሉናል ፈርስት ኤድ ምናምን አለ እንዴ ፈርስት ኤድ ማለት ሰው ቢወድቅ የመጀመሪያ ህክምና እርዳታ የምታረጉበት አረ የለንም ኪት የለንም የለም አዎ አሁን ሰው ቢፈነከት ምን እንደምታረጉለት ከዚህ ምድን ከሆነ በሳት እንተኩሰዋለን ኦኬ በማሰሻ አዎ በማሰሻ ይተኩስ ዙሮ ዙሮ ከ44ቱ በሽታ በአንዱ በሽታ ተሰቃይቶ የሞተ ያው ክብር እንዳለው ነው ምን ሰማ ልቤ በጣም መታም ወይ መንገድ አይዞ እየደረስን ነው ክረምት ግን እዚህ ላይ ትወጣላችሁ ወንዙ ይሞላል አይደል ወንዙ ውስጥ ሰው ቢገባባችሁ እስከዚህ ላይ ወርዱ እስካሁን ደህና ነን እግዚአብሔር ይመስገን ያማ እንግዲህ ምንም እናቴ ቅመም የሚባሉ አሉ ሆዳቸው እንደ በርሜል አብጦ እንደዚህ እርጉስ መስሎ ሀዛም ሆነ ነው በየስጣይቃቸው እናቶች ሆብጮ በእጃችን ነበር ስንፈጭ ነበረውና ኢባቡ ካውጮ ስር ቁጭ ብሎ ነክሷቸው እሺ ሆዳቸው ውስጥ ሰርቶ ከዛ ወይ አይወጣ ሲሰቃዩ ከዛም በኋላ እግራቸው እስከማባጥ ድረስ ሄደ ከዛም በኋላ አረፉ የአመዱ ምንድነው ሞይ እናቴ ጽዮን የሚባሉ ደግሞ ነበሩ እሳቸው እንደዛው ሆዳቸው አብጦ ይሄ ፀሐይ እንደምታዩት እያያችሁት ነው ውሃ ነው የሚሄድበት ሰውነታችን እንኳን በሽተኛ ጤነኛ ላይ እና ቤሲገቡ እየሞቃቸው እዳር ሲወጡ ፀሐው ውሃ ብድልብስ እንደዚህ አርገን ውሃ ነክረን ሀላቸው ላይ እንደዚህ እንደ ዳስ ነገር እንሰራ ነበር እያቃጠላቸው ሆዳቸው በጣም ትልቅ ሆኖ ታሙ እሳቸውም በዛ ሲሰቃዩ አርፈዋል እባብ ነው እሳቸው አይደለም እሳቸው ደግሞ ዝም ብሎ ነው ሶስተኛ ደግሞ አንዲቱ ደግሞ እንደዛው ቁልቁል ይላቸው በደም መጀመሪያ አባተ ሀዛዋላ ቁልቁል ዝም ብሎ ውሃ ነገር ቁልቁል ይያላቸው እሳቸው ማራፉ እንቅጥቅጥ አለ ቁልቁል አለ ሆድ ቁርጠት አለ ራስ ምታት እንደዚህ ሆኖ ራሱ ደክመን እህል ባገኘን እህል አናገኝም እንደተደፍቶ ተረከመው ራሱ እህሉ እንደዚህ ሽንት ይላል ይታጠባል ወደ ታጠባል ዘሩን ዝናብ ያጥባል አዎ እስማ እኔ አቃተኝ እንኩሞይ እኔ አቃተኝ መቆፈሩ ሳይሆን ሚቦን ነው አመዱና አፈሩ በጣም ከባድ ነው ጊንጥ የምትባል ደግሞ አለች እንደ እሳት የምታቃጥል እሳት ይሻላል በጣም ነው የምታቃጥል ግድግዳ ላይ ትወጣና ከዛ አትታይ ሸረረጣቅ ትሰጣለች ህይወት ታሳጣለ ዝም ብሎ ግብግብ ነው የምታደርገው መርዛማ ነች ማርዛማ ትገላለችም ደግሞ ጻባል ተወሉ ተጣጡ ይሆን የሚደገም አለ ሀዳዊት ውስጥ የ50 ላይ ነው 57 57 እሱ ሲደገም ምንም አትልም በረድ ይላልና ያው ይድናል ወለተ ማርያም የትኛው ነው ወልደ ገብርኤል የሚያቻት ናዛለች የታሉ ሞ የደረሰሽ አይተናት ቅድም ወለተ ማርያም ነማይ ወለተ ማርያም የለሽም ወይ ወለተ ማርያም የደረሰች ወለተ ማርያም ነው ተቻለ የደረሰሽ ቤተደች ወለተ ማርያም ነማይ ወለተ ማርያም አይታቻል ወልደ ገብርኤል ያዩዋት መስሎ ነበር ግን አጣዋት ባብም እንደዛው ጊዜ ዘንዶም አለ ብቻ ግን የእድሉሽ አዛከር እዚህ አትፈራ አይባላ ባባ አምላክ አይነካው አይባላ አራይተው ሞይ ግቢ ውስጥ አለ አይ መቼም አለ ምድር ይሄ መሬት አይደለ ግቢ ውስጥ አለ እሺ እና ዙሩ አንድ ከአንዱ ውጭ እኮ ነው የተኛ ነው ታዲያ እግዚአብሔር ከናንተ ጋር እኮ ነው የታዘዘ ሰው ብቻ ነው እንጂ ዝም ብሎ አይበላም እሺ የተበላ ግን አለ ኢባብ የነከሰ አሉ
እዚህ የሚኖሩትን ነው እንግዳ ሆኖ የመጣ አራሉ እዚህ የት የሚኖሩት ቁጭ ብዬ ዋና ልጠማም ዘመን ለክፉ አሳልፍ ያልሰጥ ለሞተልኝ ጌታ ዘምሬለት ልለፍ ኢየሱስ ነው ክብሬ ነፍሴን የሚያስ እኛም እንደዚህ ስንቆፍር በአፍንጫችን ይገባና አከታችን እንደዚህ አፈር ብቻ የሚወጣ ማስክ ወይ አፋችሁ ላይ የሚጠመጠም ነገር አትጠቀሙ? አንጠቀመው። ራስ ጨርቅ ጠምጥመን ስንገልጠው ምች ነው የሚመታል ፀሐይ ስለሆነ ሙቀቱም ያፈናል ይመስለኛል። ሙቀቱም ያፈናናል። ጾም እዚህ እስከምን ድረስ ነው የሚጾመው? የቋርፉ በሱባኤ ጊዜ ቋርፍ የምንበለው አንድ ጊዜ የምንበላ የፍልሰቱ ፍልሰት ምንድነው? ፍልሰት አርማደጋ ራስን ለመግደል መከራ ለመቀበል ራስን ለመሰዋት መንፈሳዊ ተጋድሎ የእያንዳንዱ ሰው እንደ ህሊናው ይለያያል። አንዳንድ እናቶች እዚህ እያሉ በጾም በጸሎት እያከፈሉ አንድ ቀን ማክፈል ይጀምራሉ። ከዛ 3 ቀን ማክፈል ይጀምራሉ። ከዛ በኋላ ደግሞ አርማደጋ እንግዲህ አይተዋል። ወደዛ በረሃ ወደ ውስጥ ሄደው ምንም አይነት እህል ውሃ በሌለበት ቦታ እስከ 7 ቀን ቆይተው ይመጣሉ። እስከ 40 ቀን ቆይተው ይመጣሉ። ሳይበሉ ሳይጠጡ ሳይበሉ ሳይጠጡ ለሱባኤ ነው የሚሄዱት። በጣም ደክመው በእንጨት ሁሉ ይመጣሉ። አንድ ሞሃይ አርማደጋ ሄዳ ያው ክርስቶስን ለማሰብ ነፍሴ ለስላሴ ስጋዬ ለአራዊት ብላ ነው የምታች። እንደዚህ መቁነን ስትቆነን የምትቆነው መቁነን ራሷ እየቀነሰች ኩርማንን በላች። የኩርማንን ምላጭ የምትባላለች ኩርማኗ ከሁለት የምትከፈል በበርበሬ እሱን እየበላች ውሃውንም እንደዚሁ እንደ ጠማኝ ልጠጣ ሳይባል እዚህ በረሃ ላይ ያችን የተወሰነችውን ውሃ እየጠጣች ትንሽ ስጓን ታደክማለች። ይለማመዱታል። በቀን አንዴ ነው ይሄን የሚበሉት? በቀን አንዴ። እንደዛም ሆኖ ሆድ እስከሚሞላ አይበላም፣ በወጥም አይበላም። ከዛ በኋላ ነው እንግዲህ አርማደጋ ሄዱና ሳምንትም ተቀመጥና 2 ሳምንትም ተቀመጥና በቃ ፈቃደ እግዚአብሔር እንደሆነ ማለትም ስጋቸው እስኪፈልስ ነፍሳቸውን እግዚአብሔር ስለሚወስዳት ጅብም ይብላል እንሞትም በቃ ይሄ በራሳችን ቆርጠን ምንድ ስግደት እንግዲህ በአጽዋማት ጊዜ ቤተክርስቲያን ይፋ ነው። ውዳሴ ከንቱ የሚሆን ነገር የለው። ሁሉ በየደረጃው ይሰግዳል። ከዛ ውጭ ግን አብዝተው ሰርተው ይሄንን ያህል ይሰግዳሉ እንዳይባሉ በየበዓታቸው ሲሆን በጣም ፈተና ሆነ። የኛ ምንድነው ከአንድ ቤት 3 4 5 6 ሲሆን ይሄ በጣም ይፈትናል። ምክንያቱም ለየብቻው ገድሉን ለመጋደል አያመችም። በመጀመሪያ ጊዜ ማለት ነው በህይወቴ እውነታው መጋፈጥ ፈራው። ሃርድሺፑን፣ ፀሐዩን፣ በረሃውን ምናምን ሌላ ጊዜ ደስ ነበር የሚለኝ ቀረጻ ላይ ይሁን ለየት ያለ ነገር ሳገኝ በቃ ኢንጆይ ነው። እሰይ እግራቸው ጭራሽ በባዶ እግር ከዛ ተመልከቱ ጽናት ተመልከቱልኝ። ታዲያ መንግስተ ሰማያት እኛ እየቀለድን እንዲህ ነው እንግዲህ የእግዚአብሔር መንግስት ለማግኘት። እኔ አሁን የዋልድባን በረከት እኔ መናገር አልችልም። ገዳሙን ያቋቋመው ጌታችን ኢየሱስ መድኃኔ ዓለም ነው። በዚህ ገዳም የተቀበረ እንዳይወቀስ እንዳይከሰስ ብሎ ቃል ኪዳን ሰጥቷቸዋል። ሙተህ ቅመሰው ይላሉ። የሚታወቅ ክብሩን ለተቀበለው ሰው ነው እንጂ ይሄ ነው ተብሎ አይደለም። በተለይ አቡነ ሳሙኤል ከዚህ ቦታ ላይ 70 ዓመት ሲኖሩ እህልም ሳይቀምሱ ልብስም ሳይለብሱ ብዙውን ጊዜ አሳልፈዋል። ስቶቭ ነው አሁን እግሬ ጫማዬ ማለት ውስጥ ጥላ ላይ ነው ያሉት። ስቶቭ ላይ ነው አሁን የቆምኩት። እግሬ ቀዝቃዛ ቢሆን ኖሮ ሲል ሰሙት ነበረ። እግሬም ስለሞቀ በቃ ኦሬዲ አሁን አንድ ቆዳ የእግሬ ውስጥ እግሬ ቆዳ አንድ ቆዳ የለም። አሁን ይሄ የቆመ ተራራ ማንም ሰው መሬት ነው ዘራበታለሁ ብሎ ያስብ መሬት የለኝም ብሎ ነው የሚጨነቀው። ዙሮ ዙሮ አንዱ ትልቁ ነገር ውሃ ነው። እኔ ራሴ የሚያስበው ውሃ ካለ እነዛ አረጋውያንን የሚሰቃዩት አርዱት ውሃ ቅጂ ወገቡ መቆመጦ ይቀንስላቸዋል።
ውሃ ከወንዙ ስጭኝና አግሬን ትንሽ ላገዝግዘው ወይስ ይቅርብ ይጎዳኛል? አጸግብሮቱ ሲካሄድ መላልጦ ቢጥልኝስ? ሰውንም አሰለቸ ነው በጣም እየተሰማን ነው እንጂ ለማና ለኛ ማይፈቀድም ነበር። እዚህ ገዳም ላይ ከፈውስ ጋር በተገናኘ ያሉት ነገሮች ምንድናቸው? የስጋ ፈውስ አገኛለሁ ብሎ የሚመጣበት አይደለም ዋልድባ። ደዌ ተቀብዬ መከራ ተቀብዬ ክብር አገኛለሁ ተብሎ የሚመጣበት ነው። እሳት ሲቃጠል ትቀርጻላችሁ ብለዋል። ይሄ ሙቀት አንሶ ሌላ እሳት አለ ማለት ነው። ከዚህ ሌላ ይሄ የመጨረሻው እሳት አይደለም እንዴ? ምንድነው ማለት ገዳሙን አልፈለጋችሁትም? እንፈልገዋለን። ታዲያ ምን ነው እሳት አነደዳችሁበት? ያው ስራችን ይሄ ነው። በዚህ ነው የምንተዳደረው። ይሄ ብርጃ ይባላል። እሳት መሬቱ ካልተበላ መላ ያበቅልም። ባዶ መሬት አስበልተን ቆፍረን ነው እንትን ነው ይበቅልልን። አሁን አንዳንድ ጊዜ በሰኔ ጊዜ ብዙ እናቶች ያርፋሉ። ያው ጊዜያቸው ደርሶም ቢሆንም ግን መከራ አለው። እንዴት ነው እዚህ ሙቀት ላይ ያው ስትተኛ ሰውነት መላላጥ ይመጣል፣ መቁሰል ይመጣል። ያንን ያለምንም ሕክምና ያንን ተቀብሎ ለእረፍት ለነሱ ክብር ነው። ወደው ለምደው አምነው ተቀብለውታል። ግን ለሚያስታምና ለቋሚ ሰው ደግሞ ለህሊና በጣም ያማል። ለመዝራት ነው? አዎ እህል ለመዝራት ነው። ካልተበላ መሬቱ እህል አያበቅልም። ጥጫ ስለሆነ አፈር ስለሌለው እንዴ። ይሄማ እኮ የቆመ ተራራ ነው። እዚህ ላይ እህል ይበቅላል እንዴ? አዎ ይሄ አሁን እሳት የበለው ቆንጆ ነው የሚያበቅልን ራሱ። ቅድም የቆፈረን እንኳን ተበላ ነው። እማዬ ግን እናንተ ነው ያቃጥላችሁ? አይበናል፣ ለምደናል። እኛ ስራችን ስለሆነ ያቃጥለናል። ግን ወይ ጥላ በረድ ሲላችሁ ብታነዱ አይሻልም? አሁን ጠራራ ይበላልን ደግሞ ፀሐይ ሲሆን ነው። ፀሐይ ሲግል ነው እንጨት እንዲበላል። እዛ ያበላውም እሳት ፀሐይ ካልጋለ መሬቱ ሲግል አብሮ እንጨት እንዲበላልን። እሺ እማዬ፣ እሺ እንግዲህ እግዚአብሔር እንዲረዳን እኛንም እንዲያስበን ጸልዩልን። እታችን እናንተ ጋር ተወን። አሜን አሜን እማዬ አሜን። እሺ ጥንት ያው ቋርፍ እንደ ልብ ይገኝ ነበር። አሁን በቅርብ ቋርፍ ማግኘት አይቻልም። ቋርፍንም ለማግኘት የግዴታ ውሃ ያስፈልጋል። የደከሙ እናቶችም ሲኖሩ ያው እንዲያገግሙ እህል ያስፈልጋል። እውነቱን ለመናገር እንደዚህ አይነት ስሜት ከዛሬ ተሰምቶኝ አያውቅም። ሙሉ አፌ ደርቆ ከውስጥ ምራቄ እያጦለወለኝ ነው። ልክ ይሆናል አይደል? የማይሆን ነገር እንደጠጣ ሰው ምራቄ ራሱ የማይሆን ነገር ሆኗል አሁን በሰዓቱ ላይ በሙቀቱ ላይ ሰዓቱ እኔ ሰውነቴ አልቻለም። ልጅቷንም ሳላገኝ የመጣውበትን አላማ ሳላሳካ ጉድ እንዳልሆን እማዬ ወለተ ማርያም ከኋላ አሉ እንዴ? አላየኋቸውም። ደግሞ ጥለውኝ ሄደው መንገዱ እንዳይጠፋኝ እነሱን ብከተል ይሻላል። እማሆይ ሆን ብለው እየሸሹኝ እንደሆነ ገብቶኛል። አሁን የቀረኝ አንድ ቻንስ ውሃ ሲቀዱ መያዝ ነው። የተሸከሙት አርድእቶች ተራራ ሲቆፍሩ ብለው እንጨት ተሸክመው መጥተው ምንም አላላባቸው። ምንድነው እንደዚህ የሰራው ሳያልበው ያልሰራው የሚያልበው? ላብ ከምንድን ነው የሚመነጨው? የምታውቁ ሰዎች እስኪ ጻፉልኝ። አሁን ወደ ወንዝ እየወረዱ ነው ተብሏል። ለማናገር ያለኝ የመጨረሻው ቻንስ ይሄ ይመስለኛል። እናቱ እማይ እማይ
እሞይ አቤት እስማ ማራሯጡኝ እኮ እንዴ ስጠራሁት አልሰሙኝም እስማ እንዴ እሞይ ኧረ ቆይ ምን ነው ሊጠጡ ነው እንዴ ይሄንን ምን ነው ይሄ ቆሽሻው አይደለም እንዴ እኔ ከከተማ ያመጣሁት አለ ሰጥቶታለሁ እሞይ ይሄንን ጠጣ ኧረ ይቅርቦት ግድ የለዎትም ይሄ ስንት ውሃው ለበሽታ አለ ይኸውልዎት እሞይ እኔ የመጣሁት ያው የእናቱን አደራና መልእክት ይዤ ነው እሞይ ኧረ እሞይ ኧረ አንድ ያናግሩኝ ኧረ አንድ ጊዜ አዳምጡኝ እሞይ ምን አለ ቢያዳምጡኝ እሞይ በስንክሳር የምናነበውን በትምህርት የምንሰማውን የአባቶቻችንን ፍጹም ተጋድሎ እዚህ ቦታ ላይ በአባቶችም በእናቶችም ህይወት በአካል አየ ነው እነዚህ የምታዩአቸው መነኮሳት ሌሊት በቤተ መቅደስ ኪዳኑን ቆመው አድረው ገና ሳይነጋ 14 እና 15 ጊዜ ወደ ወንዝ እየተመላለሱ ውሃ ቀድተው እንደ ግድግዳ የቆመ ተራራ ላይ በጠራራ ፀሐይ ሲቆፍሩ ብለው ደሞ ሲመለሱ 70 እና 80 ኪሎ እንጨት በጀርባቸው ተሸክመው ደስ ይያላቸው ይመጣሉ እሞይ ደናሉ ሞይ እግዚአብሔር ይመስገን ይቀጣ በጣም እኔ በሰላም የኖሩበት ገዳም ገጥቼ እንደዚህ ማስቸገር እንደዚህ መረበሽ የለብኝም በቅድሚያ በእውነት የተሰማኝን አድናቆት ክብር መግለጽ ፈልጋለሁ እንደርሶ በ12 አመት ገና ታዳጊ ሆኖ ጊዜን እድሜን ህይወቴን ሁሉ ለክርስቶስ ሰጥቼ እኖራለሁ ማለት በጣም መታደል ነው የሚገርመው ነገር እዚህ እጅግ የሚያቃጥል በረሃ ውስጥ እኛ ተኝተን ሲያልበን እነሱ እንጨት ተሸክመው ያልባቸው ይሄን ሁሉ የሚያደርጉት ደግሞ እየጾሙ በባዶ ወዳቸው መሆኑ ፍጹም ያስደንቃል ከዚህም በላይ እግዚአብሔር የፈቀደላቸው እንደጋለ ብረት ምጣድ የሚያቃጥለው አለት ላይ ዱር ገደል ዋሻ ውስጥ ገብተው ክርስቶስ ከጠራን ብለው ይጋደላሉ ግን ምንድነው የእናቶ ጥያቄ ገዳሙን ትተው ይውጡ ወይም ዓለማዊ ይሁኑ ሳይሆን እኔ ያለውበት ገዳም ይምጡና ከኔ ጋር ይኖሩ ነውና ደሞ ከናት ተለይቶ ህይወት እኔ እንዴት እንደሆነ አልገባኝም ግዴሎትም ማይ እናቶ ከሚያዝኑበት ቀሪ እድሜያቸውን ደስ እንዲላቸው ባይሆን ጊዜ ሰጥቶታለሁ አንድ ሳምንትም ሁለት ሳምንትም ተመልሼ እመጣለሁ ወስኑና ይጆት ዲት እኔ እዚህ ብቻ ነው የፈለኩ መቼኝም ይሄ ነው እነዚህ እህቶች በአብዛኛው እንደዚህ የሚለፉትና የሚጋደሉት ለራሳቸውና ለሆዳቸው አይደለም እማሆይ እንዴ ከእናት በላይ ምን አለ በአንድ ገዳም ለምናኔ እናትና ልጅ አይመችም ያው ያም እኮ ዓለማዊ ቦታ አይደለም እማሆይ እሳቸውም ገዳም ነው ያሉት ወደ ዓለም ሂዱ ሳይሆን ከገዳም ወጥተው ገዳም ይግቡ ነው ለውጡ ምንድነው ምን ልዩነት አለው እዚህ ያሉትን ደግሞ የሚያግዛቸው የለም ውሃ ማን ይቀዳል እንጨት ማን ይለቅምላቸዋል እዚሁ ገዳም ላይ 20 እና 30 አመት ያገለገሉ ትላንት እንደነሱ ወጣት የነበሩ ዛሬ ጊዜ ገድቧቸው እድሜ አድክሟቸው አልጋ የያዙ እናቶች አሉ እነዚህ በርካታ እናቶች ይታጠቡበት ዘንድ ይጠጡት ዘንድ አብስለው ይበሉበት ዘንድ ውሃ ያስፈልጋቸዋል እህልም ግድ ይላቸዋል ውሃ በቀን ስንት ጊዜ ይቀዳሉ እንግዲህ ያነሳ ተባለ 10 ጊዜ ነው 10 ጊዜ ወንዝ ይወርዳሉ ይሄንን ስራ ተሸክመው እሱም ሀዛን በላይ የሚቀዱ አሉ እህቶች አሉ ጤነኛ ነው የምትሆኑት ምንም ህመም የለውም ይሄን ተጣጣችሁ እግዚአብሔር ይመስገን እንደው ትንሽ አስበውበት ሐሳቡን ይቀይራሉ ትንሽ እዚህ 2-3 ቀን አድሬ ላናግሮት አይ አልቀየረም በጭራሽ እሺ እንግዲህ ማይ ስለረበሽኩት ይቅርታ ልክስ ለእናቶቹ ውሃ ብታስገቡላቸው ጥሩ ነው ለገዳሙ ውሃ ብታስገቡ እነዚህን በወጣትነታቸውና ብዙ ማድረግ በሚችሉበት ዘመን ዓለምን ንቀው ለሀገርና ለራሳቸው እየጸለዩ ለኢትዮጵያ ሰላም የሚጋደሉ ወገኖቻችንን አይደለም የወንዝ ውሃ ንጹህ ውሃ ማዘርግተን ብናጠጣቸው የምናገኘው በረከት የስጋ ሳይሆን የነፍስ ፍሳሃ ነው ነገር ግን የጠየቁን ንጹህ ውሃ እንኳን አይደለም አሁን ይግባልን የምትሉት የወንዙ ውሃ ይግባልን ነው እንዴ እንግዳ ከየት ይመጣል ሌላም እንጂ ንጹህ ውሃ የለም የመንግስት መስመር የለም የለም የወንዙ ውሃ ነው ይግባልን የምትሉት ሌላ የለ
የወንዙን ውሃ ስባችሁ ካመጣችሁልን ሙዝና ለማበታለን እኛም ጠጥተነው እንረካለን ብለዋል። መንግስት ከተማ ላይ ሰፊ መሬት ሰጥቷቸዋል። እዚህ መሬት ላይ ደግሞ ቋሚ ገቢ የሚያመጣ ነገር ቢገነባላቸው በዚህ ትጋታቸው ከድካምና ከእንግልት ትርፍ ካሉ ጊዜያቸውን በጸሎት በስግደት እግዚአብሔርን በማሰብ ላይ ቢያውሉት ለሀገር መፍትሄ ያመጣሉ። በተጠናው ቡድን የወሰደው መፍትሄ ምንድነው? የመጀመሪያው ውሃውን በፓምፕ ገፍቶ ሪዘርቬር ሰርቶ ውሃውን ያከሙ በግራቪቲ እንዲደርሳቸው ማድረግ ነው። ስለዚህ እሱን ለማድረግ የቅየሳ ስራው እና አጠቃላይ ጥናቱ ተጠንቶ ቀርቦ ነበር። ቢያንስ የመስኖ ልማትን በዛው አብሮ ቢሰራላቸው በሚል ጥናቱን አጥንተናል ማለት ነው። መብራት ወደዚህ የመግባት እድሉ በጣም ዜሮ ስለሆነ ከነዳጅ ይልቅ ሶላር ፓምፕን እንዳንድ ኃይል ምንጭ መጠቀም ነው የታሰበው ማለት ነው። ከዛ በኋላ ደግሞ ራሱን የቻለ ፓምፕ ይኖረዋል ማለት ነው። በየትኛውም ሀገር ገንዘብና በቴሌብር ስክሪኑ ላይ የምታዩትን ባርኮድ ወይም ቪዲዮ ስር የተቀመጠውን ሊንክ በመጫን በወገን ፈንድ ድጋፋችንን አሁን መጀመር እንችላለን። በኢትዮጵያ ንግድ ባንክ ደግሞ በ1076 70 48 57 6 ዋልድባ ዳህልሻ ኪዳነ ምሕረት ማኅበረ ደናግል ገዳም በሚል አካውንት ድጋፋችን ይቀጥል።